ማታውቁ ሰዎች እንድትኖሩ ስለምትችሉ ታምር ነው። በዚህ ቦታ ይዤ የመጣሁት ምስክርነት ብናገር አያልቅም፣ ግን ጌታ እዚህ ቤት የሰራልኝ ብቻ ነው የምናገረው እና የመክኒቱ ቸርች መሪ ነበርኩኝ ብዙ አመታት ጌታ ረድቶኝ ከልጅነት ጀምሮ። እዚህ ላይ 7 ደግሞ ሴኔ ወር ላይ ስራ የሚባል ነገር አንሰራም። በቃ አንተ ገብተህ ሰራተኞችን አሰራበ የኔ ያስተማርኩ ልጅ ነውና ከዛ ከገጠር እንደከልና መጣሁት ያስተማርኩ ያለው ልጅ ነውና ቦታ እዛ እኔ ላይ ቦታ ላይ ተክቼ ሰራተኛ ተቆጣጣሪ ያሰራ ነበር። ከዛ እኔ ምግብ ቤት አልበላም፣ እዛ መጠጥ አልጠጣም። መጥቼ ጸሎት ቤት ነው የምሄደው። ለነሱ ወስጄ የተጸለየ ዘይትና ውሃ እጃቸው ላይ አጸልይና ጸልይላቸው አገልጋዮች አጸልይ ነበርና የሚገርመው የሚበላበት ምግብ ቦታ ላይ ድግምት አሰርቶ መርዝ አበሉት 50 ብር ከፍሎ ማለት መርዝ ያበላ ይሄ ልጅ አማማኝ አለ። ከዛ አስዳም አስተመለሰው ወስደን ስናመጣው ወበነ ተባለ። ከዛ ግን ወስደን ግን ሐኪም ቤት ስናመጣው አሁንም ወበነ ተባለ። ከዛ መጨረሻ ላይ ቤተሰቦቹ ፈሩ። እዚህ ሙፍቱ ጋር አመጣ። ስናመጣ የሚገርመው ናጌፍ ተቆሶ ይሄዳል። ስለዚህ ምንም ችግር የለም ይሄ ወባ ነው ግሉኮስ ሰጣለሁ ከዛ አርቲስነት አዛሉ ኖርማል ይሆናል አለ። ከዛ መጨረሻ ሽቤ 5 ሰዓት ቆይቼ ቤት ከሄድኩ በኋላ በነገታ ላይ ስመጣ ቶላቸው ከይ ሁለቱ ስላልሰራ ወስደን ይዘህ ሂድ ብለው ረፈር ጻፈ። ሃሌሉያ። ውጭ ስወጣ እንደዚህ አልኩ ቤተሰቦቹን እናንተ አሁን ወስደላችሁ ወሰዱ። ከዛ ነብይ ወንዴ አሁን ጸሎት ለበሽታኝ ስለመጸለይ በማይጀጅ ወሰዱ። እኔ ተከትዬ እመጣለሁ ብዬ ቀጥታ እሱን ይዘን አመጣን። እዚህ ስናመጣ እሱ እዛ ጋር ቁጭ አለ። እኔ ተከትዬ ገባሁ። ነብይ ቀጥታ ስብከቱን አስቆመና ወደዚህም ጣለ። ከዛ አይኑ ፊቱ አብጧል፣ ቢጫ ሆኗል። አይኑ ቢጫ ሆኗል። ይታርፋል የሚል ቤተሰብ አልነበረምና ከገጠር የመጣ እሱን በቃ ሞቷል ሲባል የመጣ ሰው ሁሉ ተሰብስቦ ከኋላ መጥቶ ነበር። ወደዚህ መድረክ ላይ ያልመጣ ኋላ የቀረ ሰዎች ነበሩና እዚህ ከመጣን በኋላ እኔም ሬፈሩን ወረቀት ይዤ መጣሁት። ክብር ለኢየሱስ ይሁን። ከዛ ነብዩ እየጸለየ እዚህ አስጠኝቶ እየጸለየ ያለ የሚገርመው ነገር ተነስቶ ተፈውሶ ዘለለ። ሃሌሉያ። ሁሉ ሰው ተገርሞ እግዚአብሔርን አመሰገነ። እኔ ደግሞ እንደዚህ ነው ያልኩት። ከዚህ በኋላ እዚህ ቤት ውስጥ ሆኖ ያንተና አገልጋይ ሆኖ ይሄን ወንበር ዲያቆናትን ያገልግላል ብለህ አባቱም እንደዚህ አለ። ለዚህ ቤት ሰጥቷል አለ። በዚህ ወጣት ላይ በዚህ ወንድማችን ህይወት ላይ የተሰራ የጨለማ አሰራር ህይወቱን ለቆ እንዲሄድ በኢየሱስ ስም አዛለሁ። ህይወቱን ለቆ እንዲሄድ በኢየሱስ ስም አዛለሁ። እጃችሁን ወደዚህ አንሱና በኢየሱስ ስም በሉ እስቲ ህይወቱን ልቀቅና ሂድ በሉ እስቲ ሂድ በሉ እስቲ በናዝሬቱ በጌታ በኢየሱስ ስም እንዲሞት ቤተሰቦቹ በዚህ 3 ቀን ውስጥ ሀዘን ውስጥ እንዲገባ ሰፈር ጠቅላላ ቤተሰቡ በለቅሶና በሀዘን ምዕራፍ ውስጥ እንዲገባ ጠላት የጨረሰውን የጠላትን አዋጅ በኢየሱስ ስም ወደ ህይወት ቀይር ያለው አሁን ይነሳል። ይሄ ልጅ ይነሳል። የለጌታ ወደ ማስተዋሉ ይመለስ። የለጌታ ደም ስሮቹ በኢየሱስ በአግባቡ እንዲሰራ ጸልያለሁ። እንዲህ የጸለቁ ወደ በእጁ መንዳፍ ላይ የእግዚአብሔር መንፈስ የሆነ ብርሃን ያሳየኛል። አሜን። ቀኝ እጃችሁን ወደዚህ ወንድማችን አንሱና በኢየሱስ በሉ እስቲ የሞት አዋጅ በሉ ወደ ህይወት ተቀይሯል። አሜን አሜን። እስቲ ትንሽ ቀና አድርጉ በቦታው ላይ አስቀምጡ። ሶስት ቀን ምግብ አለ ምንም አይበላም። ውሃ ራሱ ላይ ደርሶ ውሃ ራሱ አይጠጣም። 3 ቀን ምግብ አይበላም። 3 ቀን ውሃ አይጠጣም። በእናንተ ቤት በቅጽበት ስንጸልይ እዚህ ቦታ ላይ ቀደም ተደግፎ የነበረ በራሱ እንኳን በራሱ አቅም መቀመጥ የማይችለው ልጅ ተነስቶ መዝለል ጀመረ። ተፈወሰ። 6 ቀን ምግብ የማይበላ ሰው እዚህ በሰው ፊት ቆሞ መብላት ጀመረ። አሁን እንደዛ ነው የሚለው እግዚአብሔር በኃይልና በሞገስ ካንተ ጋር ይሁን። አሜን። የሞተው ልጅ
ሁለቱ ኩላሊት ፌሎ ነው የተባለው ልጅ አሁን ኩላሊቱ ኖርማል ነው አይደል? ኩላሊቱ ኖርማል ነው። መንፈስ ቅዱስ በዛን ሰዓት እግዚአብሔር መንፈስ ሲናገር ኩላሊቱ ኖርማል ነው በሽታ የለም ብሎ ነው የተናገረው። ፈውስ ለዘላለም ይጽና። አሜን።